የጽጌረዳ ዩቲዩብ ተከታታዮች ዛሬ መሀላ ልሰራ ነው። ተከታተሉኝ፣ ይጠቅማችኋል። ይኸው ዱቄት አቅርቤያለሁ። 2 እንቁላል ሰብሬ አቅርቤያለሁ። ይኸው ኪም ፓውደር፣ ኒዶ ወተት፣ እርድ፣ ዘፈራን፣ ስኳር፣ እርሾ፣ ጨው አቅርቤያለሁ። ውዶች እየተከታተሉ መሀላ ነው የምንሰራው። እናንተ በየቤታችሁ እሳትዋ ወይም ማዳማችሁ እንዳዘዛችሁ እንደ ትእዛዛ ነው የምትሰሩ። እኔ እንደ ቤቴ ነው የምሰራው፣ ግን የሚሆነውን ቅደም ተከተል አሳያችኋለሁ። እዩ ውዶች፣ ይሄው እንቁላል 2 እንቁላል ጨመርኩኝ ማሽኑ ላይ ማለት መፍጫው ላይ። ጨው ጨመርኩ። እናንተ በየቤታችሁ መጠኑን ጨምሩ። እኔ የራሴን ነው፣ ግን እናንተ ዱቄት ይኸው ዱቄት ጨመርኩኝ። ይኸው ዱቄት እየጨመርኩ ነው። ለኔ ለክቼ ነው ማድረግ። እናንተም ለክታችሁ አርጉ ሴትዮዋ እንደምትላችሁ። ይኸው ስኳር፣ ይኸው ስኳር እኔ የሚመጥነኝን ማለት ነው ማድረግ ነው። ይኸው ኒዶ ወተት ይኸው አረኩኝ። ይኸው ተረጋግቼ ነው ማስረዳችሁ። ለምን በተለይ ዱባይ ላይ ይሄ ምግብ አስፈላጊ ነው። እርድ፣ ይኸው እርድ፣ ዘፈራን፣ ይኸው ዘፈራን አረኩኝ። ዘፈራን፣ እርሾ፣ ይኸው እርሾ አረጊያለሁ። ይኸው ውሃ ውዶች፣ የውሃ ጨምሬያለሁ። ይኸው ውሃ ጨመርኩኝ። የሚመጥነኝን ነው ውሃ ማረግ። ሁሉን ነገር እኔ ሴትዮዋ በፈቀደችው መጠን ነው ማረግ። መጠኔን አውቄ ማለት የምሰራው። እናንተ የሚጨመር ከሆነ ጨምሩ። ከዛ አገናኘዋለሁ። አያችሁ እንዴት እንደማገናኘው እዩ። ማሽኑ ላይ አድርጌ በማንኪያ አገናኘዋለሁ ማለት ነው፣ እንዲዋሃድ ሁሉም እንዳለ። ሄል አርጉት። ይኸው ሄል መጨረሻ ላይ አርጉት። ሄል አርኩኝ። ፈጮት ውዶችዬ አይታችኋል። አሁን ማለት ነው ወደ እንትኑ ገለብጣለሁ። እዩ ተከታተሉ። አያችሁ ስገለብጠው፣ እዩ ስገለብጠው፣ ይኸው ገለበጥኩት። ይኸው ትንሽዬ ውሃ አድርጌ ያው ማሽኑ እንትን እንዲል ማለቅለቅ አረኩት። አያችሁ